ለምን ተመልሰ መጣ? ናፍቀሽ ተለያይተናል አይደል? ለምን ትረብሸኛለህ? እየረበሽኩሽ እንደሆነ አውቃለሁ፣ ግን በቃ ላውራሽ እፈልጋለሁ። ይኸው ተናገር፣ ልስማ። ደግሞ አብሮሽ የነበረው ልጅ ማን ነው? ጓደኛዬ ነው። ምን ሆነክ ነው እንደዚህ የምትለኝ? ይኸውልሽ አንቺን ከሌላ ሰው ጋር ማየት ያመኛል። አጠገብ ነበርኩ አልታይ ካልኩኝ እንጂ የእውነት በቃ አሁን ያላንቺ አልቻልኩ። ምን እንደሚገርመኝ ታውቃለህ? አንዳንድ ሰዎች አላችሁ መሄድ እንጂ መረሳት የማትፈልጉ። ለምንድን ነው ግን ይሄን ያህል የጠላሽ? ብዙም አትገረም። የወደድኩክን ያክል ነው የጠላሁክ። ሁሉም ነገር የገባኝ ስትርቂኝ ነው። በቃ አንድ እድል ስጭ። በቃ አብቅቷል። አትረብሸኝ። በታመምሽው እኔማ ሞኛ በትቀር እንጂ መታመሜ። ኩርፊያሽን በልክ አድርጊ እንጂ። ኩርፊያና ህመም አትለይም? ምን ነው አመመሽ እንዴ? አዎ በርዶኛል። እሺ እንጂ ጃኬት ልስጥሽ። ቻው። እሺ ምን አጠፋው? ናፍቆትና ፍቅሬን መረዳት አልቻልክም እኮ። እሺ አስተምሪኛ። እንደምትፈልገው አይነት አድርገሽ ሰው ቅረጪ እናቴ። አስኮናኝ በልሽ ነቀፈኝ። እሺ መምህርት። ብቻ ነኝ እንጂ እና ብታይ በቃ ሁሉ አለፈና። ቆይ ምን እየተሰማሽ ነው? የብቸኝነት ስሜት። እንዴ ቆይ ቆንጆ ሴትን ብቸኝነት ይሰማታል እንዴ? አንተ ቀልድ ምን አለብህ? ቆይ ለምን ብቸኝነት ይሰማሻል? የምፈልገውና የሚያስፈልገኝ መለየት ስላቃተኝ ይሆናል። አረ በቃ እንዳትጨናነቂ፣ እኔ አለሁልሽ። መባል አልፈልግም። በተግባር አሳየኝ። እንዴት? አይገባህም። እንደውም ተወው። ስሜትና ፍላጎትሽን እኮ ካልነገርሽኝ መረዳት አልችልም። ረዱ